እንግዲህ ታዳጊዎች ለተሻለ ነገር ሊበቁ የሚችሉት በሁለት ምክንያቶች፣ አንደኛ ከጀርባቸው ያለ ታሪክ ሲነገራቸው ወይም ደግሞ ከነሱ በፊት የነበሩ አባቶቻቸው የነበራቸው ጥንካሬ እንዲይዙ ሲደረግ፣ ሁለተኛው ደግሞ እነሱን ራሱ ማትጋትና የሚፈልጉትን ነገር ማቅረብ ሲቻል ነውና እነዚህ ልጆች እንደምታያቸው ምናልባት የሚጠቀሙበትን እቃዎች ውጭ ነው አስቀምጠው የመጡት ከበሮቻቸው እንዲሁም ደግሞ ብረቶቻቸው ማለት ነው። ግን በጣም እጅግ በጣም የተማሩ የማይጠበቅ ከነሱ እድሜ የማይጠበቅ ስራ ነው የሚሰሩትና ሁላችንም በቻልነው መጠን እነዚህ ልጆች መደገፍ ማበረታታት ግድ ይለናል። በተለይ ደግሞ መንግስት ተቋምን ጨምሮ ማለት ነው፣ ባህልና ቱሪዝም፣ ሌሎች ሴክተር መስሪያ ቤቶችም እነዚህ ልጆች ማገዝ ይገባቸዋል። እዚሁ ላይ እንዳሉ እንግዲህ ልጆቹን እናመሰግና አቅም የተገኘ ወይም ደግሞ በተለይ ደግሞ ውጭ ሀገር ያላችሁ ወንድሞቻችን ወይም እዛ ኮንታክት ያላችሁ ሰዎች ከነዚህ ልጆች ጋር በማገናኘት ነገሮች እንዲሟሉና ለከተማችን ሰፊና ጥሩ ድባብ እንዲፈጥሩ እንድታደርጉ ጥሪያችንን እናስተላልፋለን። እናመሰግናለን። ልጆቻችን ወደ ኋላ ትወርዳላችሁ።